ሰላም ጤና ይስጥልን እንኳን ለአዲሱ ዘመን በሰላም አደረሳችሁ አደረሰን መልካም የአውደ ዓመት ቆይታ ይሁንላችሁ እነሆ ቲጂ ሰከላ አሁን ጀምረናል ዛሬ ደግሞ የሰከላ ፕሮግራማችንን ለየት ባለ መልኩ ነው ወደ እናንተ ጋር የምናቀርብላችሁ ወደ አንድ ጥንዶች ቤት ነው እየሄድኩኝ ያለሁት እነዚህ ጥንዶች ሀገራቸውን የሚወዱ ለሀገር እየሰሩ ያሉ ትውልድን ያነጹ እየቀረጹ ያሉ ስለ ሀገራቸው አፈር ድሜ እየጋጡ ያሉ ጥንዶች ናቸው እነዚህ ጥንዶች እነማን ናቸው ምንድነው እያደረጉ ያሉት እናንተ የምታውቋቸው ናቸው እነማን እንደሆነ ግን አሁን ልነግራችሁ አልፈለኩም እስቲ ዛሬ ቤታቸው ቆይታ አደርጋሉ ቤታቸው ብቻ አይደለም ስቱዲዮም ወስዳቸዋለሁ መጀመሪያ ግን ቤታቸው እገባና እኔ ያየሁትን እናንተም አብሬ ያሳያችኋለሁ እነማን ናቸው ጥንዶቹ እንኳን አደረሳችሁ ስንገባ ምናቀው ይሆናል መልካም ቆይታ አበባዬ የነገርኳችሁ ባልዮ ይሆንና ሞሯን ዛሬ አልፈለኳትም ለዛሬ ሳይሆን ለአሁን አልፈለኳትም በኋላ አገኛታለሁ እንግዲህ ሁላችሁ ልክ አይደለም አገሩን የሚወድ ወገኑን የሚወድ ለኢትዮጵያ ደፋ ቀና ያለ ትውልድ ታሪኩን እያወቀ ማንነቱን እየኮራበት እንዲሄድ የሚያደርግ አባወራ ቤት ነው የምገኘው እኔ እንደምወደው ሁሉ እናንተ እንደምትወዱ ታውቃለህ ዛሬ የሰከላ ቶክ ሾው የበዓል እንግዶች እነሱ ናቸው መልካም አዲስ ዓመት እንግዲህ ተመልካቾቼ የሰከላ ቶክ ሾው ቤተሰቦቼ ዛሬ የሚኪዬን ቤት ለማለት እቸገራለሁ ሙዚየም ልበለው ወይስ የፊልም ቤት ልበለው የፊልም ሴቲንግ ጉድ ለማየት መጥቻለሁ ገና ሲገባ ራሱ የሆነ እኔ ሆሊውድ በሚኪኛት እንዴት ይገለጻል እስቲ አሁን ሆሊውድ ብለው ምን ልበለው ሚኪውድ ለማዚውድ ወይዶ የሆነታችሁ የሆነ ስም ቃጥ የሆነ ቆርጠን በጣም ብዙ ሰው ነው ያለበት እዚህ ላይ የብዙ ሰው ውጤት ነው ማለት ከብዙ ፕሮዳክሽን ዲዛይነርስ በጣም ሴት ድሬሰሮች አሉ ማለት ይሄንን ነገር ያሳመሩ ያስዋቡት ዲዛይን ያደረጉት አርኪቴክቶች አሉ እንዳለ ማለት በጣም ያው ፊልም እንደምታውቂው ላንቺ ምን ይነገርሻል ፊልም የብዙ ሰው ነው እና የብዙ ሰው ነው በቃ የብዙ ሰው ነው የምታየው እያንዳንዱ ነገር የብዙ ሰው ነው ሰላም ልጅሽ ነው ሰላም ያሬዱ ሃይ ፍቅር አንተ በጻነቱ እኮ ሰላም በላ እንኳን ለዚህ ደረስክልኝ ያንተን ክርስትና እኮ የበላሽ ሰው ናት ዶሮን ግጥም አድርጌ የበላው አባቴ እንኳን ለዚህ በቃልኝ አንተ ጉርምሷል ግን እስቲ ያስጎብኝ ያስጀምረኝ እስቲ ጎብኛ አብሮ ይጎብኛል ተመልካቾቼ ከየቱ ጋር እንጀምር ይሄው ይሄ መግቢያው ነው የቤቱ እና እንደዚህ ዞር ብላችሁ ካያችሁት በተለይ እናንተ ምን አይነት መግቢያ እንደሆነ ለማሳየት ይቻላል ዞር ብላ አሳይ በጣም የሚገርም ነው ይሁን እግዚአብሔርን ይሁን እዚህ ጋር አይቼ ዞር እስቲ ገባ በስቲ ይሁን እዚህ ጋር አይቼ ዞር ስል ማለት ነው ሚኪ እዛ ጋር ይሁን አሁን እንደዚህ ተፈጥሯዊ ነገር በጣም ነው ወደ ቅዝቃዜው ሰበን እንዳትረጨኝ ገላና ይሄ ሁሉ የፊልሙ አካል ነው ማለት ነው ይሄ ሞደርን ቤቱ ሞደርን አኗኗር የሚከተሉ በጣም አንድ ባለ ሀብትና የአንድ ኮሚሽነር ቤት ነው ስለዚህ ሁለት አይነት እንትኖች አሉ በጣም ናቹራል የሆነ በተፈጥሯዊ የሆነ ስሜቱን የጠበቀና ይሄ ደግሞ ሞደርን የሆኑ ዘመናዊ ለማድረግ የሚገርም ላይፍ ስታይል ነው ያላቸው የሆነ ቢሞቅህ እንኳን በፀሐዩን ይሄ ሙቀት ነው አይደል ግን እዚህ ጋር በጣም ይሄን ግን ሰው ማንንም ማድረግ የሚችለው ነው የምረን ቀላል በጣም ማለት ሰው ካሰበው ቤቱን በደንብ እንደዚህ አድርጎ ሊሰራ በጣም ቀላል ሚኪዬ አረ ዝናብ መጣብሽ አረ ችግር የለውም በእናትህ ይሄኛው የሴድ ከተማ ቤት ሲሆን ይሄ ደግሞ የዙማ መንደር ነው ወጣበታል ግን አንጂ በደንብ ነው ኦፍ ኮርስ ምን ነው ብላ ተደፋኝም እዚህ አረ ተወጫለሽ አውቀ እግዚአብሔር ነኝ አዎ ቆይ ነይ አቻቻቻቻቻ ቆይ አንተ እናቴ ፍላት ላይ ቆመ ነው ይሄው እንዴት ናችሁ እትያስ ካሉ ኑ ቡና ጠጡ ወርቄ እንኳን አደረ
እሺ ተው አንተ የጎረቤት ይሄ ልጅ እኮ እንደው ገድል ዛሬ አበባ ይዞ መጥቶ ነው የአዲስ ዓመትን እናልሰጠው መንደር በቃ በስመ አብ ደንበኛ መንደር የሆነ ደስ ይድሩ ድባው አባዬሽ ይርኩ መጨፈረባቸው አይነት ስሜቶች ነው ያሉት። በጣም የሚገርም ነገር እንጎበኛለን። አብራችሁን ቆዩ፣ ተከተሉን። አወራረደን እግዚአብሔር አቋርጦችኋለሁ። አወራረደን እንዳለ ይሄ ተሰርቶ ነው። ከዚህ ወደዚህ ምንድነው ይሄን የዚህ መንደር የመሰለ ቤት አለ አጸዱ የበዛበት አለ ድባብ ያለው የሌላ ሜን ገጸ ባህሪ ሁለት ሜን ካራክተሮች ናቸው ያሉት እዛና እዚህ ሰፈርና የተለያየ ነው። የተለያየ በቃ እቺ ምን ድንክ አልጋ የምትባለው ነው። በቃ መደበያት ራሷ መደብ ዘመናዊ ስትሆን እንደዚህ ሆና ነው። እስቲ ረፍ በልበት እና ለሃለው ማነሽ አጸዱ የእንቆጳ የእንቆጳ ቤት ይባላል። እንቆጳ ቆንጆ ስም አመጣ። ማነሽ እንቆጳ? እስቲ ሂጂ የደው ምንድን ነው የሚባለው ይሄ ስትገባ የሆነ ነገር እንድትሉ ያደርጋል። ሄደሽ ጥራቸው እስቲ ምሳ ደርሷል እኮ እንምጣና ይሄን ይምጡና አንቺን ነገር እንቆይ። የማርያም ማህበር አይደለም እንዴ ዛሬ ማንቆጣጣሽ ነው? የማርያም ማህበር አትልም እንጂ ወይኔ ደስ ሲል ጓዳ ምናምን ሁሉ ይሁን ነይ መኝታ ቤት ያባወራው መኝታ ቤት ይሄ ነው። ይሄ እንደዚህ በመጋረጃ እንደተደረገ ይሄን አባወራው ከነሚስትየው እሰይ አቻቻቻቻቻቻ መስቀሉን ተባበረኛ እኔ እየበላው እየሰቀልኩ እንዴት ይችላል ነው ሚኪ እኔ እያለሁልሽ እዚህ መጣለች ሚስትየው መጣለች። ተመልካቾች እንኳን አደረሰሽ። ሰውኛ ሁዳችሁን እየጎበኙት ነው። የቦሊውድ ሳይሆን ኢትዮጵያ ነው ደግሞ ሰውኛ ሁድ ብየዋል። ሰውኛ ተመችቶሻል አይደለ? በበዛ ጋዝ ነይ ማድቤቱን አሳያቸው። ነይ ጭስ አቃጥሎሽ በዚህ ጋር ሱጪና እስቲ እንትን ናቸው እያቃጠለች ራስ እያቃጠለች እና በስመ አብ ደስ ሲል እኔ እውነት ለመናገር አይምሮ በላይ ነው። አይ እያያችሁልኝ ነው። ሰውኛ ሁድ እስቲ ሌላስ? እሺ ወደ እነዚህ ተፈጫለሁ እንዴ ማርያምን አጭስቲ አለ እነዚህ በትክክል ግን ለሌላ ቀን ተጠቀሙባቸዋላችሁ። ምንም ጥያቄ የለውም። እንደዚህ ፊልም የሚሰሩ ሰዎች ሲመጡ ከዚህ ቀንጠስ አድርጋችሁ ትኩሱን ተጻፋችኋላችሁ። አዲስ ዓመት መቼም አሁን ላንቺ መቼም ዛሬ ቅጠል አናበላሽ። አረ ነው በለው እሺ ነይ ግድ የለም ነይ ግድ የለም እቀድምሻለሁ። ተመልካቾቼ ውጪውን አይተናል። አሁን ደግሞ ወደ ቤት ልንገባ ነው። የሆነ ድባቡ ራሱ ያስታውቃል። የሆነ የአቶ ከሌ ቤት እንደሆነ ከከለሩ ጭምር ነው የሚያስታውቀው። ያስታውቃል የአቶ ከሌ እንግባና ነው እስቲ ያማን የአቶ ከሌ ልክ ነኝ አይደል? እሺ እንደምናደራቸው አቶ ከሌዎች ካንድ ተናልፈህ ብትከበረም ተናፋቂነህ አትዘገብም። ሞደርን ሳሎን ነው። ምንድነው በጣም ሞደርን ሳሎን ልካላል። ሲምፕል በጣም ጥቂት እቃዎች ናቸው ያሉት ነገሮቹ አይደል የሚታዩና ልክ በቃ ኮምፎርታብል ልክ ነው። ክላሱን ደግሞ ትልቅ የቤቱን ክላስ ከፍ የሚያደርግ እና አብዛኛው ሁሉም ነገር የተሰራው እዚህ ነው። አሁን ይሄም ሶፋ ምትዩ እነዚህ እዚሁ ነው የተሰሩት። እነዚህ ነገሮች ሁሉም ነገር እዚህ ነው። ሰውኛ ሁዳ አልተቻለም። ዋው ደስ ሲል በእናት እስቲ እንክፈተው። እናቴ ምን አለ አረ ማይከፈተው እንቶ አሃሃሃ ያለበትና የሌለበት ያስታውቃል። ያዝ አይ ዛሬ አሁን ይኸውላችሁ እኔ ስቱዲዮ ነው ያለሁት። እንግዲህ በዓል ነው
ጉበት ከጉበት ጋራ ይሄ ሚጥሚጣ ሲበላ እንዴት እንደ አንተ ጉበት ሰራ እሺ ይገርማችሁ ነው እንግዲህ ያይ እንደምታዩት ነው ጨረስን እዚህ ያለውን ዘፍሪጃ አለ እና ያ አሳይ ነው ደናላችሁ ይሄ አሳይ ይሄ አማቲስት ይባላል አማቲስት ይባላል ከከበሩ ድንጋዮች ውስጥ ይሄ እንደው ኢትዮጵያ ውስጥ በደንብ የሚገኝ እንትን ነው አዎ የከበሩ ድንጋዮች ውስጥ ይሄ አማቲስት ይባላል ይሄ የቆርጠብ ሰጤ ምናምን ይቆጥሩባል ይሄ ያው እቺኛው ይሄ ኤምራልድ ይባላል ኤምራልድ የሚባለው ይሄ ነው እኮ እንደዚህ ቀለበት ላይ ምናምን ያደርጉበት አዎ በጣም the most expensive እሺ ቀዩስ ቀዩ ሩቢ የለንም ግን እነዚህ ግን እሱማ ከመጣ እንትን ይላል ምን አይ እንትን ይሄ አማቲስቱ አሁን በጣም ውድ ነው እንደዛ ገርም ነው በእውነት በጣም የሚገርም በደንብ ኢንቨስት ተደርጎበት በጣም አስቦ ካልኩሌት ተደርጎ መውጣት ያለበት ነገር ወጥቶ በደንብ ታስቦበት እንደተሰራ ያስታውቃል። አሁን የት ነው የምንገኘው? የማን ጸጉር ቤት ነው? የማን ጸጉር ቤት ነው ማዘየ? የቆንጅ ዙማ መንደር ውስጥ ያለ የቆንጅት ጸጉር ቤት ነው ይሄ። የዙማ መንደር ውስጥ ማለት ነው? አዎ። የዛ ቤት ያለ አንድ ጸጉር ቤት ነው። አንድ ጸጉር ቤት ነው። በጣም ትልልቅ አክተሮችን ምን መሰለሽ የምናደርገው ትልልቅ አክተሮች እንደ ተጋባዥ ሆኑና ይሰራሉ። አንቱታቸውን ማለት ለማክበር ማለት ነው እንትን ቆንጆ ካራክተሮች ስለሆኑ የሚመጡት በቃ ይመጣጡና ይሰሩና ይሄዱ ምን ይመጡና ብላ ፈተትክብኝ አንቺ ትመጫለሽ የማይቀር ነው አንቺ ሲሪየስሊ ወዳጆቻችንን ምን አረገ መሰለሽ አይደለም ይመጡ አለና አለላየ ተመልካቾቼ ሚኪና ማዕዚ ቤት የነበረኝን ቆይታ በዚሁ በገታም እኔ ግን ዝግጅቴን ገና አላበቃውም። እነዚህን ጥንዶች ወደ ስቱዲዮ ጋብዛቸውና ስቱዲዮ ደግሞ ቆንጆ ቆይታ እናደርጋለን። በያላችሁበት መልካም ቆይታ ይሁንላችሁ። እንደዚህ ያሳመረችኝ ፊዮሪና ሽፎናት ጦር ኃይሎች አትንጻ አንደኛ ፎቅ ላይ ትገኛለች። ሜካፕ ጸጉሪን ደግሞ እንደዚህ ያሳመረችኝ አፍሮ ስታይል ሜርሲ ፕላዛ ላይ አንደኛ ፎቅ ወይም ግራውንድ ላይ ትገኛለች። በጣም ነው የማመሰግናችሁ። በቀጥታ ተመልካቾቼ ወደ ስቱዲዮ ጋብዛችኋለሁ። መልካም አዲስ ዓመት፣ መልካም አውደ ዓመት ይሁንላችሁ። መጣ ስቱዲዮ እንገናኝ።